ነገር ግን እንዲመግባት ነው። አሜን ሃሌሉያ። አሜን። እኔ በሉ እንኳን ለኔ የሚተርፍ ነገር አለ። የሚተርፍ ነገር አላችሁ። ኢየሱስ ለዘላለም ጌታ ነው። ጌታ ጋር ከሆናችሁ በእግዚአብሔር ካመናችሁ ለምትደርሱበት ትተርፋላችሁ እንጂ እጦት አትሆኑ። ኧረ ኢየሱስ ጌታ። ለምን ካላችሁ ቃል ክብር ለኢየሱስ ይሁን። ቃሉን ከያዛችሁ የደረሳችሁበትን ነገር እግዚአብሔር ያበዛዋል። የደረሳችሁበትን ነገር ትተርፋላችሁ። ኤልያስ ባይሄድ ምናልባት እቺ ሴት ያላትን አሟጣ በልታ ለልጇ ማብለታ ምን ይሆኑ ነበር? ምን ይሆኑ ነበር? ይሞቱ ነበር። ነገር ግን እግዚአብሔር ሃሌሉያ አንድ ከእግዚአብሔር ጋር የወገነ አንድ በእግዚአብሔር ሀሳብ የሚራመድ አንድ እግዚአብሔር ያለውን የሚያደርግ ሰው ስላለ ለእሷና ለቤተሰቧ ህይወት ይዞ ሄደ፣ መትረፍ ይዞ ሄደ። አንቺ ዝም ብለሽ በእግዚአብሔር ብቻ ታመኝ። እግዚአብሔር ማንንም አይጠለም። በዘመናት መካከል በልዩነት ማኖር ይችላል። ለዛ ነው እስራኤልን መጣና እግዚአብሔር እንደዚህ ያለ ሃሌሉያ በግብፅ ምድር በባርነት ነው እና በባርነት ሆነው እግዚአብሔር ከነሱ ጋር ስለነበር የግብፅ ምድር ሁሉ ላይ አንበጣ ሲመጣ፣ ዝንብ ሲመጣ፣ ጨለማ ሲመጣ እግዚአብሔር በ10 መቅሰፍት ግብፅን እንደቀጣ ታውቃላችሁ አይደል? ለእስራኤል ሲል ባለቀ ጉዳይ ላይ መተህ እጅን ባትላይ ታስችላለህ። ይሄ ማለት ነው። አሜን። ኢየሱስ ጌታ። አሜን። ምላስ ሁሉ ለእግዚአብሔር ይናገራል። ቋንቋዎች ሁሉ ያመልኩታል። ዛሬ እንዲህ ብዬ አውጃለሁ። ባለቀ ጉዳያችሁ ላይ ይምጣ። በሞተ ጉዳያችሁ ላይ ይምጣ። በተረሳ ጉዳያችሁ ላይ ይምጣ። ሐዘን በሆነባችሁ ላይ ይምጣ። የመጨረሻውን አዋጅ ጸልዬ ጨርሳለሁ። ሃሌሉያ። ባለቀ ጉዳያችሁ ላይ መለኮት ይምጣ። በኤልያስ በደረቀው ነገር ላይ ባለቀው ነገር ላይ ወንዙ ደረቀ ብሎ ቀጥሎ ሌላ መንገድ እንዳመጣ ዛሬ ሌላ መንገድ ይምጣ። ሌላ መንገድ ይምጣላችሁ። ሌላ በሮች ይከፈቱላችሁ። ሌላ በሮች ይከፈቱ። አንዱ ሲዘጋ አንዱ ይከፈት። አንዱ ሲደርቅ የማይደርቀው ይከፈት። የማይደርቀው ይከፈት። የሰማይ አጀንዳ ይከፈት። የእግዚአብሔር ሀሳብ ይምጣ። የእግዚአብሔር ክብር ይምጣ። የእግዚአብሔር እጅ ወደ ህይወታችሁ ጣልቃ ይግባላችሁ። ሌላ በር ይክፈትላችሁ። አማራጭ ሌላ መንገድ ይሰጣችሁ። በደከማችሁበት ድካም ሁሉ ባዘናችሁበት ነገር ሁሉ የእግዚአብሔር ሀሳብ ነው ብላችሁ ግን አሁን በደረቀው ላይ